ሙሽሮች ሲጀምሩ መጀመሪያ ላይ ልብሳቸውን ይወዱታል። ከዛ በኋላ ግን ቆየት ብሎ ልብሳቸውን ወደ መጥላት ይሄዳል። ለምን ይመስልሻል? አይጠሉትም። ግን ምንድነው ሙሽሮች መጀመሪያ ሲመጡ ከቤተሰብ ጋር ነው የሚመጡት ልብሳቸውን ለመመረጥ። ስለዚህ ቤተሰብ ደግሞ የተሻለ ነገር ነው የሚያይላቸው። እንደዚሁም ደግሞ ዲዛይነሮች ደግሞ የተሻለ ነገር ለመስራት ይጥራሉ። የመጀመሪያ ፕሮቫቸው ላይ በጣም ቆንጆ የወደውት ይሄዱና በሚቀጥለው ደግሞ ሲመጡ ከተለያዩ ሚዜዎች ጋር ይመጣሉ። ሚዜዎቻችን ምን አይነት ናቸው የሚለው ነገር በጣም መጤን አለ። እሱ ብቻ አይደለም፣ አንዳንድ ኦፒኒየናቸው የራሳቸውን ኦፒኒየን የሚሰጡ አሉ። በሙሽራዋ ሰውነት ተክለ ቁመና፣ እንደዚሁም ደግሞ የአንገት፣ የትከሻ፣ የጡት፣ የወገብ፣ የዳሌን አማጥኖ የሚሰራ ባለሙያ ድንገት የሚመረጠው ደግሞ ሚዜ በሌላ የሙያ ፊልድ ይሆንና ይመጣና ይሄ ነገር እንደዚህ ነው፣ ይሄ ነገር እንደዚህ ነው በማለት የተሰራው ልብስ ያጣጥላል። የዛን ጊዜ ሙሽሪት ምንድነው የምታስበው? እሷ ካልወደደችው ትክክል አይደለም የሚል ሀሳብ ይመጣል። ስለዚህ ብዙ ጊዜ እኔ ሚዜዎቻችሁ እህቶቻችሁ ወይም የቅርብ ዘመዶቻችሁ ከሆኑ በጣም ጥሩ፣ ያለበለዚያ የልብ ወዳጆቻችሁ ቢሆኑ እመርጣለሁ። አንዳንድ ጊዜ የምንመርጣቸው ሚዜዎች ምናልባት ሰርጋችንን እስከ መጨረሻው የሚያበላሹ ወይ ደግሞ ሰርጋችንን እስከ መጨረሻ የሚያሳምሩ ይሆናሉ። ይሄን ደግሞ ከ20 ዓመት ልምድ በተደጋጋሚ ያየሁት ነገር ነው።